ልጅ ሱስ ያዘው ተብሎ አንድ ልጅ ተበላሸ ተብሎ አንድ ልጅ ወንጀል ሰራ ተብሎ ከቤት ማባረር በእርግጠኝነት ለሸይጣን ትራንስፈር እንካ የኔን ፕሮዳክት የኔን አባት እናት መሆኑን እቃዬን ወሰደው ማለት ነው። ታክመዋል ታሳክመዋል በጣም ይቀራበታል ይደረስለታል መንገዶች አሉ ከላይ ደግሞ ማህሪጌታ አለ ሁሌ አላህን ምረት በተለይ ልጆች ስናሳድግ አጥቦ ማሳደግ በጣም ማይፈቀድ ነገር አጥቦ ማሰብም አያስፈልግ አጥበ ስለምናስብ ነው አጥበን የምናገረው በቃ ጉድ ይፈላ አንተ ልጆችን 3 እና 4 አመት ስገድ አልሰግድም አላህ ወደኝም አላህ ካልደርከው እሱም አይወድህም አላህ ባትወደውም ይወድሃል ተርቢያ ነው አይደል እንዴ እናት ነኝ እኔ ባትወደውም እሱ ግን ሁሌ ይወዳል እንደኔ አይደለም እናት ሳትወዳት አልወድም ምናምን ብላ ልትኳረፍ ትችላለች አላህ አልወደውም እኔ መቃይቅር ካለ 3 አመት ልጅ በዛ አላህን ምንነቱን በማይረዳ አቅሎ አላህ ግን ይወዳል ስትሰግድ ደግሞ በጣም ይወዳል እንዲህ አድርገህ ያላህን እዝነቱን መሬት ላይ ካላወረድከው ሰዎች በወደቁ ቁጥር እየጠፉ እኛም ራሳችን አይደል ወንጀለኞቹ የመጀመሪያዎቹ እኛ ነን ስለ ወንጀል ለማስተማር ዴር አይደለሁም ስለ የነበረው ዓለም ላይ ካለ ቁንጮ ወንጀለኛ ጌታዬ ባይሰትረኝ ምን አለ አንድ የሆነ ትልቀት ሌቭል ላይ ስትደርስ የሆነ ለምሳሌ በአገር ደረጃ ወይ አስተዳዳሪ ወይ ፕሬዝዳንት ወይ ሚኒስተር ወይ የሆነ ነገር ስትሆን ወይ ደግሞ በጣም ነጋዴ ሆነ ሀብታም ሆነ በቃ ሰዎች በጣም የሚያከብሩ ወይም ዳዒ ሆነ ምናምን ስትሆን የሚያሳዝነው ራስን ለፍጹምነት ምናምን ታቀርባለህ በተለይ ከዲን ጋር ደህና አንተ መስገድ ምጾም ሌሊት የምትነሳ አንተ ጓላ አገር ተወልደህ ነው ተወፍቀህ እኮ ያንተ ኢነርጂ ያንተ ጉብዝና ምናምን አይደለም እንዲህ አይነት ቦታ ላይ ይሄ ዝቅታ ነው የሚፈልገው ነገር ይየውና ፊት ኤንድ ፕሮፐር ቴስት ይባላል ፊት ኤንድ ፕሮፐር ቴስት ማተኛ ሀገር የሆነ ትልቅ ስልጣን ላይክ ለምሳሌ ባንኮች ቦርድ ምናምን ለመሆን ስትመረጥ ከዚህ በፊት እስማኤል ወንጀል ሰርቶ አያቅም ንጹህ ነው በአገሪቷ ኢሚግሬሽን አሻራው ይወሰድና ይመረመርና ይመጣል እያንዳንዳችን ዳኢ ከመሆናችን በፊት አሁን ዳኢ የሆንን በጣም ብዙ ሚሊዮንና በጣም ብዙ 100,000 ተከታዮች ያለን ሰዎች አላህ ለአንድ ሰከንድ ፊት ኤንድ ፕሮፐር ቴስት ቢያሰራን እያልክ በጣም ይጨንቀኛል ትቆም ነበር ሰው ፊት ይሄ ተከበረ አንተ ትልቁ ዛሬ ሰው ሁላ የሚወድህ በጣም ሰዎች ሁላ በቃ የሚያገኑ የሚያወሩ ሰውዬ